ህይወታችን፣ ኑሯችን የአስተሳሰባችን እና የውሳኔዎቻችን የምርጫዎቻችን ውጤቶች ናቸው። ይሳካልኛል፣ ይሆንልኛል፣ አደርገዋለሁ፣ አከናውነዋለሁ፣ ድል የኔ ነው ብለን በራሳችን ለማመን የምንጠቀመው ኃይል አይሳካልኝም፣ አይሆንልኝም፣ እኔ ደካማ ነኝ፣ የኔ ነገር አበቃ ብለን በራሳችን ላይ ተስፋ ለመቁረጥ ወደ ኋላ ለመፋከክ በራሳችን ላይ ለመጠራጠር የምንጠቀመው ኃይል ሁለቱም እኩል ናቸው። የሚለየው ውጤቱ ብቻ ነው። በራሳችን ለማመን እንዲሁም በራሳችን ለመጠራጠርም ለሁለቱም ጽንፎች የምንጠቀመው ነገር እምነት ይባላል። እምነት ተአምር እንድናደርግ አይኖቻችንን ይከፍታል፣ እድሎችን እንድንመለከት ይረዳናል። ጨለምተኝነት አስተሳሰብ ውስጥ ከተዋጥን፣ ኔጌቲቭ የሆነ እምነት ካለን ህይወታችን በፈተና በውጣ ውረድ ይሞላል። ማመንም አለማመንም ሁለቱም እምነት ናቸው። በአንድ ወቅት እንዲህ ሆነ። የንስር እንቁላል ከዶሮ እንቁላሎች ጋር ተገኘ። የመፈልፈያ ወቅቱም ሲደርስ ተፈልፍሎ ከዶሮች ጋር እንደ ዶረ መኖር ጀመረ። እጣ ፈንታው ዶሮነት መሆኑን አምኖ ተቀበለ። በውስጡ ያለውን ታላቅነት፣ በከፍታዎች ላይ በተራሮች ላይ የመብረር አቅሙን እንደ ንስር እንደ ወገኖቹ ማደን ችሎታውን ሳይጠቀም እንደ ዶሮ አጎንብሶ ጥራጥሬ በመኖር ዘመኑን ይገፋ ነበር። ምክንያቱም ራሱን መሬት ላይ እንደሚኖር እንደ አንድ ዶሮ ነበር የሚመለከተው። የሰው ልጅም እንዲሁ ነው። አካባቢው፣ ባህሉ፣ ከልጅነቱ ጀምሮ አብሮት ያደገው ባህሪ በከፍታዎች እንዳይበር ታላቅ አቅሙን እንዳይጠቀም ሰንሰለት ሆነውበታል፣ እስር ቤት ሆነውበታል። ነገር ግን ቀደም ብዬ እንደገለጽኩት ስለ ራሳችን ያለን አፍራሽ አስተሳሰቦችን ትተን በውስጣችን ያለውን ታላቁ ኃይላችንን መቀበልና ማመን፣ መምረጥ፣ መወሰን ከጀመርን አሸናፊዎች እንሆናለን። ድንቅና ተአምር የሆኑ ነገሮችን በህይወታችን ማድረግ እንጀምራለን። ለማሸነፍ ተፈጥራችኋል። ውድ ቤተሰቦቼ፣ እነዚህና መሰል አነቃቂ ንግግሮች፣ ሀሳቦች፣ ታሪኮች እንዲደርሷችሁ ሰብስክራይብ እንድታደርጉ፣ ኮሜንትና ላይክ እንድታደርጉ አበረታታችኋለሁ። ለዛሬ አበቃው። መልካም ጊዜ